ስደት ወደ አረብ ሀገር የመጣን ልጆች መዳም ቤት 2 ዓመታችንን ከጨረስን በኋላ የራሳችንን ወረቀት ይዘን ነው መቀጠል ያለብን ወይስ ወደ ሀገር መግባት? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ነው ጓደኞቼ፣ እንዴት ናችሁ? ደህና ናችሁ? እኔ ዛሬ ልናገር የመጣሁት ነገር ስደት ስንመጣ በኮንትራት ነው የምንመጣው። 2 ዓመታችንን ጨርሰን ያው አላማችን ተሳክቶ ቢቻል ወደ ሀገራችን ልንመለስ ተብሎ ነው የምንመጣው። ግን ደግሞ በ2 ዓመት ምንም አይነት ነገር የሚሳካ ነገር የለም። ለምን? ደሞዚቱ ትንሽ ናት። በቃ ብዙ ወጪ አለ። የምንቀበለው በወር ነው። ካለው የብር ማነስ ጋር ተያይዞ ምንም ነገር የሚቀይር ነገር አይኖርም። ያው እዚህ ስንመጣ ልጅ ጥለን ከመጣን ለልጆቻችን የትምህርት ቤት ያንዳንድ ነገር የልብስ የጫማ ነው። ከዛ ያለፈ ነገር ስለማናደርግ ምንም ወይ እኛ እንይዘው ወይ ከነሱ የምናየው ነገር አይኖር። በስ ከእጅ ወደ አፍ በሉት። ምን አለፋችሁ እንደው ትንሽ እንደ ጓደኞቻቸው ልጆቻችን ቤተሰቦቻችን ከነበረው ህይወት ትንሽ ለየት ይላሉ። ያነውም እዚህ እኛ ተመልሰን እዛ እስከምንሄድ ነው። ከሄድን መልሶ እዛው ነው የሚሆነው ማለት ነው። ይሄንን ስናስብ ግን እዚህ ቦታ ላይ 2 ዓመት ኮንትራት የሰራንበትን ቤት ድጋሚ እዛ ቦታ ለመድገም በጣም ነው የሚሰለቸው። ጓደኞቼ እንደኔ ከሆነ በጣም ነው የሚሰለቸው። አይምሮ ማለት አዲስ ነገር የሚፈልግ የተፈጥሮ ግዴታ ነው ማለት። አይምሮ በቃ በእያንዳንዱ ቀን አዳዲስ ነገር ማየት የሚወድ ነው። አይምሮ አዳዲስ ነገር ካላየ መኖር ይደብራል፣ ያስጠላል። ያ ሲሆን ደግሞ ጭንቀት ይፈጥራል። ጭንቀት በቃ ያስጠላል። ብቻ ምን ልበላችሁ፣ ለእናንተ አልነገራችሁም፣ ሁላችንም ያለንበት ስለሆነ እና ምን ልላችሁ ፈልጌ ነው። እዚህ ጋር አሁን 2 ዓመት ካለንበት ቤት ድጋሚ 2 ዓመት ለመጨመር ሰዎቹ ጋር እንሰላቻለን። በቃ የችግራችን ሁኔታ እንኳን ቢያስደግመን የስምምነቱ ነገር በጣም ነው ጥያቄ የሚሆነው እና ይህን በመፍራት ከዚህ ሁሉ ለምንድን ነው ወረቀት አሰርቼ የማልወጣው ትያለሽ? ያው ወደ ቤተሰብ የሚላከውን ነገር ጋብ ታረጊና የተወሰነ ነገር ትንሽ እርጨት እያረግሽ እንዳይኖር እንዳይሞት ያን ብር ታጠራቅሚና ወረቀት ብለሽ ስታስቢ ማለት ነው። ግን ወረቀት ብዬ እኔ ባሰብኩ ሰዓት ምንም መፍትሄ አይመጣልኝም። ምክንያቱም የራስሽ ወረቀት ለማሰራት ነው የራሴ የሆነ ወረቀት ላሰራ ብል ቢያንስ በቀላሉ በዱባይ ሳንቲም ከ8,000 ድርሃም እስከ 10,000 ድርሃም ያስፈልገኛል። ይሄን ነገር ከፍያ አሰርቼ እንደገና አስባችሁታል? እንደገና 10,000 ድርሃም 8,000 ድርሃም አውጥቼ አሰርቼ የምገባው ከ1,800 እስከ 2,000 ባለ ደሞዝ ነው። እሱን ከተገኘ ነው። እሺ እንደው ተገኘም ባልና 2,000 ደሞዝ ገብቼ የራሴ ወረቀት ሲኖር የራሴ ኪራይ ይኖራል። ምግብ ከኔ ነው። ሁሉ የሴቶች ወጪ አለ ምናምን ተደማምሮ እኔ በወር የሚደርሰኝ ነገር አስባችሁታል? ለዛውም ስራ ምሰራ ከሆነ ነው። ቁጭ ካልኩኝ ስራ ከጠፋ ምበላው ሁሉ ላጣ እችላለሁ። አስባችሁታል? ከዛ ደግሞ የሰራሁት ወረቀት ደግሞ በየቀኑ እየቆጠረ ነው። መልሶ ደግሞ ያ 7,000 8,000 ድርሃም ሊመጣ ነው። አስባችሁታል? ሁልጊዜ አሁንም የመንግስት ግብር እየከፈልኩ መኖር ማለት ነው፣ እኔ ላልተጠቀምኩበት። ይሄን ሳስብ በጣም ያስጠላኛል። ከዛስ ምን አሰብኩ መሰላችሁ? ለምን ዝም ብዬ ወጥቼ አልሰራም? እየሰሩ ነው እንደነሱ። ደግሞ ይሄን ሳስብ ምናልባት ስራ ባጣስ? አስባችሁታል? ወረቀት የለኝም። ስራ ባጣ ያለው ሁኔታ ይደብራል። ምግብ ላይ በቃ ከባድ ነው፣ ብቻ ከባድ ነው። እና ከዚህ ሁሉ ለምንድን ነው እኔ ይልቁንም ወረቀት ማሰራበትን ኢትዮጵያ ሀገሬ ነው ገንዘቢቱ የምትችለውን ያህል እንግዲህ በዚህ ሀገር 10,000 ድርሃም ማለት በኢትዮጵያ ቢያንስ ብዙ 100,000 ይሆናል። ገብቷችኋል? ቢያንስ 400,000 በላይ ይሆናል በቀላሉ። እንደው ሂሳቡን ካልኩሌት አላደረኩትም። በዛች ብር ይልቁንም እንደ አቅሙ እንደ ሳንቲሙ አቅም የልጆቼንም ናፍቆት ሳይጠቃኝ እኔም በሰው ቤት ሳልገረፈጥ የሰው ሽንት ቤት ሳላጥብ ንጹህ አየር እየተነፈስኩኝ በሀገሬ ተከብሬ ተከባብሬ የምኖርበት
አገር እያለኝ ከዚህ ሁሉ ሽኩቻና ከዚህ ሁሉ መጨናነቅ ለምን አልወጣም እላለሁ። እና ብቻ ምን አለፋችሁ በቃ አወጣለሁ አወርዳለሁ አወጣለሁ አወርዳለሁ፣ ግን መጨረሻ ላይ እኩል ይሆናል ላይ የሚመጣልኝ ሌላው ዜሮ ሆኖ ኢትዮጵያ ሄጄ ግን የሆነች በያዝኳት ሳንቲም እንደ አቅሟ እየሰራሁኝ ኢትዮጵያ ሀገሬ ላይ ብኖር የተሻለ እንደሆነ አሰብኩኝ። እናንተ ምን ትሉኛላችሁ? ማለቴ የኔ የመጨረሻውን ነጥብ ያገኘሁበት ከዚህ ሁሉ እዛም ብዬ ማለት ነው። የተሻለው ግን ኢትዮጵያ ሄጄ ባለችኝ በሳንቲሟ ልክ ሳንቲሟ የመሰራልኝን ያክል እየሰራሁኝ በቃ በራሴ ማዘዝ፣ በቃ ሲደክመኝ ተኝቼ አርፌ በፈለኩ ሰዓት ሰርቼ ባልፈለኩ ሰዓት ትቼ እንደገና በቃ ህይወት እንዳረጉት ነው። ስለዚህ እንደዚህ አስቡ። እናንተ ምን ትሉኛላችሁ? የእናንተስ አስተያየት ምንድን ነው? እስኪ በኮሜንት የእናንተንም አስተያየት ንገሩኝ። እህት ወንድሞች፣ የሀገሬ ልጆች፣ ይሄ ነገር የሁላችንም ጥያቄ ነው። ያው በሁላችንም ጭንቅላት ተቀርጾ የተቀመጠ ነው። ለምን እዚህ ስንመጣ በጣም ብዙ ሀሳብ፣ ጭንቀት፣ ናፍቆት፣ የተለያየ ነገር አለ። ያ እንዳለው ነው። ይሄ ደግሞ ሀገር በመለስ ምን ልሰራ ነው? ምን ይዤ የማይዛ ሳንቲም ላሰራልኝ ትችላለች? የሚዋሩት የኢትዮጵያ ሰው እንዲህ ነው የኑሮ ውድነቱ ምናምን፣ ይህ ሁሉ ተደማምሮ በቃ ሀገር መግባት እስከምትጠሉ ድረስ ነው የምሰሙት ነገር። ግን እንደትም ሆኖ ግን እንደምንም ያለንባትን የመጣንባትን ቀን ተጠቅመን ሳንቲሟን አጠራቅመን እንዴትም ሆኖ ኢትዮጵያ ሄዶ በያዝናት ሳንቲም ብንንቀሳቀስ ጥሩ ነው እላለሁ። የእናንተን አስተያየት ደግሞ በኮሜንት ግለጹልኝ። አመሰግናለሁ።